ሰላም ሰላም ቲክቶክ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሰላም። ዛሬ ደግሞ አዳዲስ ነገር ይዤ መጥቻለሁ። በደንብ ተከታተሉ። ቅድሚያ ፕላስ ምልክት ያደረጋችሁ ፕላስ ምልክቶች ጫን ጫን እያደረጋችሁ ሰንድ ምለው ላይ አለ፣ እሱም ሰንድ ያደረጋችሁ ማዳመጥ ትችላላችሁ። በብዛት ብዙ ጊዜ ወጣቶች ድጋሚ የሚያነሳው ነገር አለ። ከወጣቶች ጋር ብዙ የሚገናኝ ነገር ስላለ ነው ዛሬ የመጣሁት። እሱም ምንድነው ካላችሁ ለውበት የሚጨነቁ ሰዎች እና ለሰውነት ቅርጽ የሚጨነቁ ሰዎች በአሁኑ ጊዜ ጂኤም የሚባለው አለ። ጂኤም ማለት ለሰውነት ቅርጽ ለማምጣት ብዙ ሰዎች እዛ ገብቶ ጂኤም ይሰራል እና ምን ለማለት ፈልጌ ነው፣ እንደምታውቀው ፈጣሪ በሰጠው ሰውነት ላይ ሌላ ጭማሪ ቅርጽ አመጣለሁ ብሎ የሚጨነቁ ሰዎች ስላሉ ነው ለዚህ ቪዲዮ ለመስራት የመጣሁት። እና በተለይ ብረት ተሸካሚዎች በሙሉ እናዳምጡ። ይህ በጣም 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 ሰውነቱን በጣም ይጎዳል ብረቱ። ይሄ ጡንቻን ለማሳበጥ፣ ደረቱን ለማሳበጥ፣ በቃ የሆነ ነገር እንትን ለማድረግ ለቅርጽ ለውበት ምናምን ብላችሁ የምትጨነቁ ሰዎች ይሄ በደንብ ተከታተሉ። አሜሪካ እንደምታውቀው የአሜሪካ ሰው ነበር ኮሊማን የሚባለው ሰውዬ ታውቃላችሁ። በፊት 300 እስከ 300 ኪሎ ግራም ድረስ የሚያነሳ ሰው ነበር። ብረቶቹን ሁሉንም የሚያነሳ ሰው ነበር እና አሁን እኮ ብታዩ በቃ ሽባ የራሱን ለመቀመጥ አቅቶት ነው አለው። እሱ ምንድነው ብረት ሲቸከም አሁን አይታወቅም። ይሄ ሰውነቱ ያብጣል ምናምን ነው። በኋላ ግን ስታረጁ በጣም ጉዳት በእናንተ ላይ ይደርሳል። እና ምንድነው ይሄ ክብደት ስታነሳ በተለይ ወገቡ ምናምን ውስጥ ላይ ያለው አጥንቶች እየሰበረ ይሄዳል። ግን ውስጥ ላይ ከላይ ቆዳው ምናምን ሊያሳበጥ ይችላል። ይሄ ሊያብጥ ይችላል። ግን መጨረሻ ላይ በጣም ጉዳት ያደርሳል። እንዳልኩት ያው ይሄ ኮሎማን የሚባለው ሰውዬ ሰርች አድርጋችሁ ቲክቶክ ላይ በተለይ ሰርች አድርጋችሁ ማምጣት ትችላለች። ዩቲዩብም ራሱ ሰርች ማድረግ ትችላለች። አሁን እሱ እንደምታውቁ 300 ኪሎ ግራም ድረስ የሚያነሳ ሰው ነበር። አሁን ግን ሽባው ነው ይንከራተታል። ሰርጀሪ ተርሶ ያሱ ያበጠው ሰውነት ሁሉም ከስቶ ምን እንደሚመስል ታያላችሁ። ግን እኛ ደግሞ ከሱ መማር አለብን። ክብደት ለውበት ምናምን ብላችሁ የጨነቃችሁ ደግሞ ሰውነት ላይ በጣም ችግር ህይወታችሁ በጣም እየቀነሳችሁ ነው። ላይፍ የእናንተ ህይወት እየቀነሰ ነው የሚሄደው።